መሳሪያና የሳይበር ጉልበተኝነት ስጋት ለክልከላው ገፊ ምክንያቶች ናቸው። የኢትዮጵያ የትምህርት ሚኒስቴር የአሁኑን የኤሌክትሮኒክስ መሳሪያዎች ክልከላ ምክንያቱም በውል ባይገልጽም ከጥቂት ዓመታት በፊት ኩረጃን ለመከላከል በሚል በይነመረብን ማጥፋትን ጨምሮ የ12ኛ ክፍል ብሔራዊ መልቀቂያ ፈተና የሚወስዱ ተማሪዎች በዩኒቨርሲቲዎች ውስጥ እንዲፈተኑ አድርጓል። መምህር ዮሴፍ አዲሱ የትምህርት ሚኒስቴር መመሪያ በርካታ ጠቀሜታዎች እንዳሉት ገልጻሉ። እንደኔ ሚኒስትሩ የወሰደው እርምጃ ትክክል ነው ብዬ ነው የማምነው። ምክንያቱም አሁን ማወቅ አለባቸው። ቀድሞ ካወቁ በኋላ ያንን ኤሌክትሮኒክስ ቢጠቀሙ ምንም ክፋት የለውም። ግን ልጆቹ አሁን ወደ ማወቅ አይደለም ትኩረታቸውን፣ እነዚህ ኤሌክትሮኒክሶችን መጠቀም ነው ፍላጎታቸው እንጂ ምን እንደሚያደርጉበት ለምን እንደሚጠቀሙ ራሱ በብዛት እንትን አይሉም። ለፈን ነው የሚጠቀሙት አብዛኛው። ስለዚህ እርምጃው ትክክል ነው። አሁን ልጆቹ ይህንን ከተከለከሉ ትኩረታቸውን ትምህርት ላይ እንደሚያደርጉ እርግጠኛ ሆኛለሁ ነው። ኦልሞስት ለስልክ የሚሰጡትን ጊዜያቸውን ለትምህርት ነው የሚሰጡት። ስመጡ ኦልሬዲ ለመማር ብቻ ነው የሚመጡት ግቢ። ስለዚህ ትምህርታቸውን እንዳይሰረቅ ስልኩን ትቶ ስለመጡ በትክክል ጊዜያቸውን ትምህርት ላይ ኢንቨስት ያደርጋሉ። ስነ ምግባራቸውም ይስተካከላል እና ክፍል ውስጥ ደግሞ ከስልክ ጋር ከሚያደርጉት ኢንተራክሽን ይልቅ እርስ በራሳቸው ኮሚኒኬት እያደረጉ አብረው መማማር እንዲችሉ ያግዛቸዋል ብዬ አምናለሁ። በትምህርት ቤቶች ውስጥ የዲጂታል መሳሪያዎችን አዘውትሮ መጠቀም ከትኩረት መቀነስ ባሻገር በተማሪዎች መካከል ያለውን የእርስ በርስ መስተጋብር ያጠፋል፣ በሳይበር ጉልበተኞችም ያጋልጣል። ከዚህ አንጻር በትምህርት ቤቶች የሚደረጉ የኤሌክትሮኒክስ መሳሪያዎች ክልከላ በክፍል ውስጥ የተሻለ ትኩረትን ለማዳበርና ለተማሪዎች ተጨማሪ የጥናት ጊዜ በመስጠት የተሻለ የትምህርት አፈጻጸምና ውጤት እንዲኖር ያስችላል። በተጨማሪም እንደ ሳይበር ጉልበተኝነት ያሉ በይነመረብ ላይ የሚታዩ ጎጂ ባህሪያትን ለመከላከል ይረዳል። በተማሪዎች መካከል የበለጠ የፊት ለፊት መስተጋብር እንዲኖር በማድረግም ማህበራዊ ግንኙነትን ያጠናክራል። አድማጮች፣ የዛሬው የሳይንስና ቴክኖሎጂ ዝግጅት በዚህ ተጠናቋል። ከዝግጅቱ ጋር ፀሐይ ጫን ያብሬያችሁ ነበርኩ። መልካም ጊዜ። ይህ ዶይቼ ቬለ ነው። የህዝብ ተወካዮች ምክር ቤት አባላት አቶ ክርስቲያን ታደለና አቶ ዮሐንስ ቧያለው መታመማቸውን ጠበቃቸው ተናገሩ። ሁለቱ የምክር ቤት አባላት በሀገር ውስጥ የተሻለ ሕክምና ማግኘት እንደሚፈልጉም ለጠበቃቸው ነግረዋቸዋል። በፕላስቲክ ጀልባ ተጭነው ሲጓዙ የነበሩ ቢያንስ 50 የሚሆኑ የሱዳን ስደተኞች በምስራቅ ሊቢያ የባህር ጠረፍ ላይ መሞታቸውን IOM